ሰላም ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ዛሬ ይሄ ሾርት ኪለር የሚባለውን ባትሪ ወይም ደግሞ ሾርት ያደረጉ ስልኮችን የምሰራበትን ባትሪ አሰራሩን አሳያችኋለሁ ማለት ነው። እዚህ ጋር የምታዩዋቸው እነዚህ ባትሪዎች ለዛ መስሪያነት ይጠቅማሉ ማለት ነው። እነዚህን ባትሪዎች ከተለያየ ቦታ ልታገኟቸው ትችላላችሁ። መጀመሪያ መልቲሜትራችሁን 20 ቮልት ላይ አጀስት ታደርጋላችሁ። ዜን እያንዳንዱ ባትሪ ቮልቴጅ አለው የለውም የሚለውን ትሞክራላችሁ ማለት ነው። ለምሳሌ እኔ 20 ቮልት ላይ አድርጌ ልክ ይሄ ባትሪ አለው የለውም የሚለው ልክ እንደዚህ ቼክ አደርጋለሁ ማለት ነው። ለምሳሌ ይሄ ባትሪ 3.9 ቮልት አለው ማለት ነው። ስለዚህ በቂ የሆነ ቮልት አለው ወይም ደግሞ መነሳት የሚችል ባትሪ ነው ማለት ነው። ይህም እንደምታዩት 3.9 አካባቢ እሱም አለው። ሁሉንም እንደዚህ ቼክ ታደርጋላችሁ ቮልቴጅ መኖር አለመኖሩ ወይም ደግሞ ባትሪው ጭራሹኑ መሞት አለመሞቱን ቼክ ካደረጋችሁ በኋላ ዜን ወደ አሰራሩ ትሄዳላችሁ ማለት ነው። እነዚህም ባትሪዎች ከስፔሻሊ እነዚህ ድብልብሎቹ ባትሪዎች የምታዩዋቸው 10,000 ባትሪ የሚል አለ። 10,000 ድሮች ዳንጎቴ ወይም ደግሞ በፊቱ የመጡ ስልኮች ዳንጎቴ የምንላቸው በተለምዶ ከእንደነሱ አይነት ስልኮች ላይ የሚገኝ ነው። ስትፈቱት እሱን እንደዚህ ሁለት ታገኛላችሁ ማለት ነው። በተጨማሪም እሱን ካጣችሁ ልክ ይሄንን ስለካው የምታዩትን ባትሪ ይሄንን ማለት ነው ይሄንን መጠቀም ትችላላችሁ ማለት ነው። እንደዚህ አይነት በርከት አድርጋችሁ ልክ በምሰራው መልኩ ሰርታችሁ መጠቀም ትችላላችሁ ማለት ነው። ዜን እነዚህን ባትሪዎች ከደከርኩ በኋላ ሌላ ምንድነው የሚያስፈልገኝ? ይሄ ዋየር ያስፈልገኛል ማለት ነው። ይሄ ዋየር ስፔሻሊ ጠንከር ያለ ዋየር ቢሆን ጥሩ ነው። ምክንያቱም ትንሽ ከፍ ያለ አምፒር ወይም ደግሞ ቮልቴጅ ነው የሚሸከመው። ስፔሻሊ አምፒሩ ወይም ደግሞ የቮልት እንቅስቃሴው ከበድ ስለሚል ወይም ደግሞ ሾርት ስለሆነ የምታደርጉበት ትንሽ ጠንከር ቢል አይከፋም ማለት ነው። ስለዚህ ይህንን ካደረጋችሁ በኋላ ይህንን ነጩን በፖዘቲቭ ላይ ትበይዳላችሁ። ነጩን ክር ወይም ደግሞ ቀይ ማድረግ ትችላላችሁ እናንተ እንደ ፍላጎታችሁ። ይሄን ጥቁሩን ደግሞ እኔ በኔጌቲቭ ላይ በየድኩት ማለት ነው። እንደምታዩት ይሄንን ከስር አደረግኩት። ይሄ ባትሪ ድንጋይ አይ ቲንክ የሳምሰንግ ስልክ ነውና ከላይ የፊቱ የለም ጭንቅላቱ የለም እና ስለዚህ ምንም ስለማይሰራልኝ ለዚህ ፐርፐዝ ተጠቅሜዋለሁ ማለት ነው። እንደምታዩት ፖዘቲቭ እና ኔጌቲቭ ላይ ልክ እንደዚህ ተበየድኩት በኋላ ዜን ይሄንን ልክ እንደ ቤዝ ተጠቅሜዋለሁ ማለት ነው። ዜን ከሱ በላይ ምን ተጠቀሙ? ይሄንን 10,000 ባትሪ የምታዩት እንደነገርኳችሁ ሁሉም የስልክ ባትሪዎች ናቸው ወይም ደግሞ የሞባይል ባትሪ ድንጋይ ናቸው፣ ግን አሮጌ ናቸው፣ አርጅተዋል። ኖርማሊ ግን ቢያረጁም እንኳን ለዚህ አገልግሎት ይውላሉ ማለት ነው። ስለዚህ በምታዩት መልኩ ፖዘቲቭን በፖዘቲቭ ኔጌቲቭን በኔጌቲቭ እንደዚህ ከበየድኩ በኋላ ዜን ቀጣይ ያለውንም ኔጌቲቭን በኔጌቲቭ ፖዘቲቭን በፖዘቲቭ እያደረገው ሁሉንም እስከ መጨረሻው ፓራላል በሆነ መንገድ እበይደዋለሁ ማለት ነው። ሌላ ምንም አዲስ ነገር የለውም። ልክ እንደዚህ እንደምታዩት ይህንን ዋየር እንደዚህ እያደረጋችሁ ኮንታክት እንዳይፈጥር ብቻ ነው እናንተ ጥንቃቄ የምታደርጉት እና በራሱ ጊዜ እንዳይቀልጥባችሁ ዋየሩ ጠንከር ያለ ቢሆን ይመረጣል። ስለዚህ ልክ በምታዩት መልኩ ይህንን እንደዚህ ትበይዳላችሁ ማለት ነው። እንደዚህ በግሉ እያነካካችሁ ሁሉም ባትሪዎች ላይ መበየድ ነው። ዜን እንደምታዩት ልክ እኔ እየበየኩን ነው ወይም ደግሞ እዚህ ጋር ያለውን ባትሪ 10,000 ባትሪውን ከዛ ቀጥዬ በየድኩት ምንም ችግር የለውም። ከፈለጋችሁ 10,000 ማስቀደም ትችላላችሁ። ምናልባት ቫሪሽን ካለው ብላችሁ የምጠይቁ ልጆች ካላችሁ ቫሪሽን ምንም የለውም። የፈለጋችሁትን ባትሪ ያስቀድማችሁ እንደ ቤዝ ማድረግ ትችላላችሁ። ከፈለጋችሁ ደግሞ የፈለጋችሁን ባትሪ የበተንም ሊሆን ይችላል ይሆናል። የበተን ስልኮችም ሊሆን ይሆናል። እሱ ባትሪም 3.7 ቮልት ያለው እሱም ይሆናል። ምናልባት እሱ ሲሆን ብዙ ባትሪ ሊጠይቃችሁ ይችላል። 4፣ 5፣ 6 ሊጠይቃችሁ ይችላል። አምፒሩ ከፍተኛ እንዲሆን ደግሞ አምፒሩ ትንሽ ጠንከር ብሎ ሾርት ያደረገውን ፓርት እንዲለይላችሁ ማለት ነው። ዜን ይሄንን ካደረገው በኋላ ቀጥታ ይሄንን ባትሪ በላይ ደርቤ ልበይደው ነው ማለት ነው። ምናልባትም እዚህ ጋር ከኋላ ላይ ስትበይዱ ሊድ ላይዝላችሁ ይችላል እና እዚህ ጋር ጥንቃቄ ማድረግ አለባችሁ። ደረቅ ፔስት እንደዚህ እያስነካችሁ ቀስ ብላችሁ መበየት ትችላላችሁ ማለት ነው። ምናልባት እንደዚህ አይነት ባትሪ ከተጠቀማችሁ ሊድ የመያዝ አቅሙ የወረደ ነው እና ቀስ ብላችሁ መበየት ትችላላችሁ ማለት ነው። ሌላው ምንድነው እንደምታዩት እኔ ኔጌቲቭን በኔጌቲቭ ፖዚቲቭን በፖዚቲቭ አድርጌ ፓራል አድርጌ በይጄዋለሁ ማለት ነው። ሌላ ምንድነው የቀረው? እዚህ ጋር አንድ የመጨረሻ ባትሪ ቀርታለች። እሷንም እበይዳታለሁ ማለት ነው። እሷን እበይድና ምን ያህል ቮልቴጅ እንዳለው አጠቃላይ እንለካለን ማለት ነው።
ይኸው በምታዩት መልኩ እሷንም ፖዘቲቭን በፖዘቲቭ ኔጋቲቭን በኔጋቲቭ አድርጌ በይጄ ጨርሻለሁ ማለት ነው። እንደምታዩት በይቼዋለሁ። ዜናውን ምንድነው የሚቀረኝ? የመጨረሻው ሙከራ ቮልቴጁን መለካት ነው ማለት ነው። ቮልቴጁን ቀጥታ ወደ መለካቱ እንሄዳለን ማለት ነው። መልቲሜትራችን እንደነገርኳችሁ 20 ቮልት ላይ ታረጋላችሁ። 20 ቮልት ላይ ታረጉና ዜን ሜጀር ታረጉታላችሁ ማለት ነው። ይኸው ስለካው ሁሉም 3.9 መቶልኛል ማለት ነው። ስለዚህ አሪፍ ቮልቴጅ አለው። ነገር ግን በአሪፍ ሁኔታ ደግሞ ሾርቱን እንዲጠቁመኝ ወይም ደግሞ ሾርት ሳደርገው በአሪፍ ሁኔታ ሾርቱን እንዲያነብልኝ በዲሲ እንደዚህ አገናኝታችሁ መሙላት ትችላላችሁ። ወይም ደግሞ ቀጥታ በቻርጀር ቻርጅ አድርጋችሁ መሙላት ትችላላችሁ ማለት ነው። እኔ በምታዩት መልኩ ቻርጅ አድርጌው 4.32 ምናምን አካባቢ ሰጥቶኛል ማለት ነው። ስለዚህ አሪፍ ቮልቴጅ አለው ማለት ነው። ስለዚህ አሁን ደግሞ ምን እናደርጋለን? ቴስት እናደርጋለን ማለት ነው። ወደ መጠቀሙ እንሄዳለን። ይህንን ባትሪ እንደምታዩት ይሄ ቦርድ ሾርት አላደረገም፣ ኖርማል ቦርድ ነው። ነገር ግን ለእናንተ ለማሳየት ስል እኔ በራሴ ሾርት አድርጌ ይሄንን ቦርድ አሳያችኋለሁ ማለት ነው። ሾርቱ እንዴት እንደሚጠቁማችሁ ወይም ደግሞ ሾርቱን እንዴት እንደሚያስወግደው። ይሄ ካፓሲተር እንደምታየው ቀጥታ ከባትሪ ፖዘቲቭ ጋር ቀጥታ በአንድ በኩል ግንኙነት አለው ወይም ደግሞ ዳይሬክት ኮኔክት የተደረገ ነው ማለት ነው። ስለዚህ ይህን ካፓሲተር ሾርት ባደርገው ይህን የምታዩትን ካፓሲተር ሾርት ባደርገው ስልኩ ሾርት ይሆናል ማለት ነው። ስለዚህ ይህን ካፓሲተር እስኪ ሾርት አድርገን ሃው ቱ ቴስት የሚለውን እናያለን ማለት ነው። እንደዚህ በምታዩት በትንሽዬ ዋየር ሾርት ማድረግ ትችላላችሁ ካፓሲተሩን። እናንተ መሞከር ከፈለጋችሁ ወይም ደግሞ ሾርት የሆነ ቦርድ ካላችሁ እሱን መጠቀም ትችላላችሁ ማለት ነው። እንደምታዩት እኔ ይህንን ቦርድ ሾርት አድርጌዋለሁ፣ ሾርት እንዲሆን አድርጌዋለሁ። ወይም ደግሞ ስልኩ እንዳይከፍት ሾርት ሆኗል ማለት ነው። ይህ የምታዩት ቦርድ ማለት ይሄ ካፓሲተር ሾርት አድርጌዋለሁ፣ ይሄ የምታዩት ካፓሲተር። ስለዚህ አሁን ምን እናደርጋለን? ከዚህ በኋላ ቀጥታ ደረቅ ፔስት እንጠቀምና ይኸው እንደምታዩት ሾርት ሆኗል ቦርዱ። ይኸው እየለካው እንደማሳያችሁ ሾርት ሆኗል ማለት ነው። አሁን የምንሄደው ቀጥታ ደረቅ ፔስት ተጠቅመን እንዴት ቴስት ማድረግ እንደምንችል ወይም ደግሞ እንዴት ሾርቱን ያለበትን ቦታ መለየት እንደምንችል ነው። እኔ ለምሳሌ ስላሳየኋችሁም ለእናንተ ሾርት የሆነበትን ፓርት እዛ ላይ ብቻ ሾርት አድርጌው ደረቅ ፔስት አድርጌበታለሁ ማለት ነው፣ በሾርት ባረኩ ፓርት ላይ። ስለዚህ አሁን ተመልከቱ እዚህ ጋር ይሄው ስነካዋያችሁ የተወሰነች ጭስ ነገር ወጣችና ከዛ ጸጥ አለ በራሱ። ለምሳሌ አሁን ይሄ ካፓሲተር ሙሉ ሾርት ቢሆን ያደረገው እኔ በራሴ ሾርት ስላደረኩት ነው እንጂ ካፓሲተሩ ቢሆን ሾርት ያደረገው ምንድነው ካፓሲተሩ በራሱ ቅልጥ ሲል ወይም ደግሞ በራሱ ጊዜ ሲሞቅ ይህን ደረቁን ፔስት ሲያቀልጠው ያሳያቸዋል ማለት ነው። ነገር ግን በራሴ ሾርት ስላደረኩ ሾርቷን ብቻ አጠፍቶ በራሱ ጊዜ ቆመ ማለት ነው። ስለዚህ አሁን እንደምታዩት ምንም ያላቀኩት ነገር የለም፣ ግን ሾርቱን አስወግዶታል ማለት ነው። ስለዚህ ሾርቱን እንደዚህ አንዳንዴ ኪል ያደርግላቸዋል በራሱ ጊዜ፣ አንዳንዴ ደግሞ ሾርት ያደረገውን ፓርት ብቻ ይጠቁማቸዋል ማለት ነው። ያንን እናንተ ሪፕሌስ ወይም ደግሞ መቀየር ትችላላችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። የዛሬው ስራ ይሄን ይመስል ነበረ። በሌላ ቪዲዮ በሌላ ስራ እስከምንገናኝ ቸር ቆዩልኝ። አመሰግናለሁ።